እኔ የምላችሁ ስንቶቻችንን ሞቲቬሽን የሚባል ነገር እንደሌለና ህይወታችን መቀየር የሚችለው በዲሲፕሊን ብቻ እንደሆነ የምናምነው። ሞቲቬሽን ለአንድ ቀን ሊሰራ ይችላል፣ ቢበዛ ለ3 ቀን ወይ ለሳምንት ሊሰራ ይችላል። ከዛ በኋላ አይሰራም። ለመጀመሪያው ቀን ተነሳሽነት ሊኖረን ይችላል፣ በጉጉትም አዲስ ነገርም ስለሆነ። ሁለተኛው ቀንም ኦኬ እሺ እያለን እናደርገው እንችላለን። ሶስተኛ ቀን፣ አራተኛ ቀን እያለ ሲመጣ ግን እየደበረንና እየሰለቸን ነው የሚመጣው። ከዛ በኋላ ሊያስቀጥለን የሚችለውን ነገር ዲሲፕሊን መሆን እና መሆን ብቻ ነው። ለሱ ደግሞ መለወጥ የፈለግነው ከልባችን ነው ወይ ለሰው ብለን ነው መለወጥ የፈለግነው ወይስ ለራሳችን ብለን ነው መለወጥ የፈለግነው? ያንን ለውጥ ከልባችን እንፈልገዋለን ነው? አዎ ከሆነ መልሱ የ6 ወር ቻሌንጅ እዚህ ፔጅ ላይ ጀምረናል። ሁለተኛ ሳምንታችን አሁን ሊገባ ነው። በጣም ቆንጆ እየሄድን ነው። ቴሌግራም ላይ ግሩፕ ፈጥረን በደንብ ዲስከስ እያደረግን ነው። ሁሉም ሰው እዛ ላይ ስቶሪውን ሼር እያደረገ ነው፣ ኤክስፒሪየንሱን ሼር እያደረገ ነው። እየተበረታታን ነው። ዴይሊ በየሳምንቱ ታስኮች እዛ ላይ እናስቀምጣለን። በየቀኑ እንበረታታለን፣ እንወያያለን። ከምንም በላይ በሳምንት ውስጥ ብታምኑም ባታምኑም 1000 ምናምን ሰው ነው ቴሌግራም ግሩፑን ራሱ ጆይን ያደረገው። እና ይሄን ቪዲዮ ለመጀመሪያ ጊዜ ከሆነ የምታዩት ኢትስ ኦኬ፣ ባያችሁበት ሰዓት መጀመር ትችላላችሁ። እና እንግዲህ እንኳን በሰላም መጣችሁ። እና ደግሞ የመጀመሪያውን ቻሌንጅ አብራችሁን ለነበራችሁ እንኳን ለሁለተኛ ሳምንት የግሎ አፕ ቻሌንጃችን በሰላም አደረሰን። ስለዚህ የመጀመሪያው ሳምንት እንዴት ነበረ? ምን ነገሮችን አሳካን? ምን ነገሮች ከበዱን? ኦፍ ኮርስ ለውጥ በአንድ ጊዜ አይመጣም። ፐርፌክሽን አይደለም በነገራችን ላይ የሚጠበቀው። በአንዴ ሁሉን ነገር ማድረግ የለብንም። ቀስ በቀስ ራሳችንን ማለማመድ እንችላለን። ስለዚህ እንዴት ነበረ? ምን ነገሮችን አሳካን? ሞር እሱ ላይ ፎከስ እናድርግ። ንገሩኝ እስቲ ከስር አሳውቁኝ። ይኸው እንግዲህ እኔም እዚህ ጋር እንደምታዩት ወክ እያደረኩ ነበር። ስትሬቺንግ ኤክሰርሳይሶች እየሰራው ነበረ። እናንተ መንገድ ላይ መቅረጽ ግን እንዴት ነው የሚጨንቀው ማለት ነው። እንዴት እየፈራው እየቀረጽኩ እንደነበር እዚህ ጋር እዩት። ወክ ሳረግ በዛው ቤተክርስቲያንም ተሳልሜ እየመጣሁ ነበረ። እዚህ ጋር እንደምታዩት በተቻለ መጠን አትክልትና ፍራፍሬም ለመብላት እየሞከርኩ ነበረ። እውነት እኔ ለመናገር እኔም የቅጠል ሰው ብዙም አይደለሁም፣ ግን ደስ ይላል። በቃ በጣም ጤናማ ምግብ ነው የእውነት እንደሚባለው ማለት በቃ ሆዳችሁ ምንም አይረብሻችሁም፣ አይከብዳችሁም። እኔ ደግሞ ጨጓራ በሽተኛ ስለሆንኩኝ በጣም አሪፍ ነው ለኔ። አይ ነው ቴሌግራም ግሩፕ ላይ ደግሞ በደንብ እየተወያየን ነው። ያልገባችሁ ሰዎች ካላችሁ አሁኑኑ ጆይን አድርጉ። የእውነቴን ነው በጣም ነው ደስ የሚለው። ሁሉም ሰው እዛ ላይ ስቶሪውን ሼር እያደረገ ነው፣ እያወራ ነው። በቃ ያለውን ኤክስፒሪየንስ ሼር እያደረገ ነው። እኔ እንደዚህ ነው እንደዛ ነው እያለና መወያየቱ ራሱ ያበረታናል። ስለዚህ ቴሌግራም ግሩፑን ጆይን ማድረግ እንዳትረሱ። ይኸው እዚህ ጋር አስቀምጥላችኋለሁ። ፕሮፋይል ላይም ሊንክ አለ፣ ግቡና እዩ። ስለዚህ የሁለተኛ ሳምንታችን ግሎ አፕ እንግዲህ ደርሰናል። ለሱ የሚሆኑ ታስኮች አሁን እናወጣለን። አጀንዳዬን እንደዚህ ልሳብና እናውራ። እሺ ለዚህ አንድ ወር እንግዲህ የምናተኩረው ፊዚካል ዌልቢንግ እና ዲሲፕሊን ላይ ነው አይደለ? ስለዚህ ሁለተኛ ሳምንት ላይ ያለውን ነገር ነው የምናስቀጥለው። ትንሽ ነገር ነው የምንጨምርበት። በአብዛኞቻችሁ ጥያቄ መሰረትና እውነትም ስለሆነ ጸሎት ይግባ ብላችሁኛል። እሺ ጸሎት መግባት አለበት ኦፍ ኮርስ። ስለዚህ ጠዋት ላይ ሁላችንም በየራሳችን ሃይማኖት ጸሎታችንን መጀመሪያ ላይ ጠዋት እንደተነሳን እናደርጋለን። ያለሱ ፈቃድ ያለ ፈጣሪ ፈቃድ የሚሆን ነገር ስለሌለ ብቻችንን ስለማንችለው ሁሉንም ነገር ለሱ አሳልፈን እንሰጣለን። ጸሎታችንን መጀመሪያ እናደርጋለን። ከዛ እንግዲህ በዚህኛው ሳምንት ሌላ አዲስ ነገር የምንጨምረው እስከ 2 ሰዓት ድረስ መነሳት። ስራ ያለን ሰዎች፣ ትምህርት ያለን ሰዎች በጠዋት ነው የምንነሳው። ግን ደግሞ አርፍደን የምንተኛ ሰዎች ደግሞ አሁን ላይ ይሄ ነው እንግዲህ ማታ 5 ሰዓት መተኛት ጀምረን ነበር አይደል ባለፈው ሳምንት። ስለዚህ ማታ 5 ሰዓት ከተኛ ጠዋት እስከ 2 ሰዓት ድረስ ብንተኛ በቂ ነው። ስለዚህ ይሄ ራሱ እኔ ችግር ነው ያለብኝ እዚህ ላይ አልገባችሁም? ለራሴ ነው ቻሌንጅ እየሰጠሁት ያለሁት አልገባችሁም? ስለዚህ እኔንና ለኔ መሰሎች ጠዋት 2 ሰዓት ላይ መነሳት። ከዛ እንግዲህ ከጸሎታችን በኋላ ውሃችንን እንጠጣለን። ጾመኛ ከሆነን ግን ከምግብ ከ30 ደቂቃ በፊት እሱ ይቀጥላል። ግን እዚህ ጋር የምንጨምረው 1 ሊትር ውሃ በቀን ውስጥ መጠጣት አለብን። በቃ በቀናችን ውስጥ ቆራርጠን 1 ሊትር ውሃ ወይም ደግሞ 4 ብርጭቆ ውሃ፣ ይሄኛው ኖርማል ብርጭቆ ሳይዝ አለ አይደለ? በሱ 4 ብርጭቆ ውሃ ቢያንስ በቀን ውስጥ መጠጣት። ከዛ ፊዚካል ኤክሰርሳይዝ ባለፈው ስትሬቺንግ እየሰራን ነበር፣ ቀላል ኤክሰርሳይዞች እየሰራን ነበረ። አሁን ደግሞ ስትሬች ከማድረጉ በተጨማሪ ስትሬንግዝ የሚሰጡንን ኤክሰርሳይዞች ቤት ውስጥ የሚሰሩ ዩቲዩብ ላይም የተለያዩ ባለሙያዎች የሰሯቸው ኤክሰርሳይዞች አሉ። እኔም ደግሞ 6 ወር ጂም ሰርቼ ነበርና እዛ የሰሯቸውን ኤክሰርሳይዞች እኔም ቪዲዮ ሰራላችኋለሁ። ብቻ ዩቲዩብ ላይም ሰርች እያደረግን እዚህ ቲክቶክ ላይም ያሉ ባለሙያዎች አሉ፣ ከነሱ ሰርች እያደረግን ስትሬንግዝ ኤክሰርሳይዞችን እንጨምራለን ከ10 እስከ 15 ደቂቃ የሚሆን እና ደግሞ ስትሬንግዝ ኤክሰርሳይዝ በየቀኑ መስራት ስለማንችል በየመሃል ቀን ወክ እናደርጋለን። ግን እዚህ ጋር የምነግራችሁ ስትሬንግዝ ኤክሰርሳይዝ ከመስራታችን በፊትም በኋላም ስትሬች ማድረግ መርሳት የለብንም። መጀመሪያ ላይ ሰውነታችን ለኤክሰርሳይዙ ሬዲ እንዲሆን ኤክሰርሳይዙንም ከጨረስን በኋላ ሰውነታችንን ማፍታታትና ሪላክስ ማድረግ አለብን። ሌላኛው ነገር የምግብ ጉዳይ ነው። እሱን በዚሁ እንቀጥል። አትክልትና ፍራፍሬ በቀን ውስጥ ኢንክሉድ መደረግ አለበት፣ ሚላችን ውስጥ ኢንክሉድ መደረግ አለበት። እሱን ያዙልኝ። እና ደግሞ የስኳራም ነገር እንዳትረሳ። አይኖ ይከብዳል እሱ ነገር። እኔ ራሱ በቃ ድሮ 5 ማረገውን አሁን 3 ምናምን እያረኩ ነው እየቀነስኩ ያለሁት። ስለዚህ ቀስ እያለን እየቀነስን መሄድ አለብን ስኳር። እና የባለፈው ነገሮች 5 ሰዓት መተኛቱ ምናምን እንደተጠበቀ ነው እሺ የሚሄደው። ይሄኛው የጨመርን ቀስ እያለን የጨመርን የምንሄዳቸው ነገሮች ናቸው። መጨረሻ ላይ ማታ ከመተኛታችን በፊት ከጸሎታችን በፊት ማለት ነው ምን እንጀምራለን? ጆርናል ማድረግ
ወይም ደግሞ የሚሰማንን ነገር መጻፍ። በምን መጀመር እንችላለን? ለምሳሌ ዛሬ ላይ ምንድነው እስቲ ያስደሰተን ነገር፣ ከውሏችን ውስጥ ያስደሰተን ነገር ምንድነው? በሱ እንጀምራለን። ከዛ ደግሞ በውሏችን ያስጨነቀን ነገር ካለ ደግሞ እሱ ምን እናደርጋለን? ወደ ጸሎት እናመጣዋለን። ከዛ ቀስ እያለን እነዚህ ነገሮች እንለማመዳቸዋለን ማለት ነው። አብረንን አይዞን እንበረታታለን። ቴሌግራም ላይ በደንብ ማውራት አለብን። እያወራን ነው አሁንም። እና ደግሞ አንድ የረሳሁት ነገር እሑድ ነፃ ነን። እሺ ምንም ነገር አንሰራም እሑድ። በቃ እንደምንፈልገው ነው ቀናችንን የምናሳልፈው። ሰልፍ ኬር ሊሆን ይችላል፣ ሰው ጋር መሄድ ሊሆን ይችላል። እንደፈለግነው ፍሪ ሆነን በራሳችን ሙድ ማሳለፍ እንችላለን። ምክንያቱም ይሄ ነገር ይሰለቸናል። በቃ ኮንቲኒየስሊ በየቀኑ ስናደርገው እንዳይሰለችን። ይመቻችሁ። መልካም ሁለተኛ ሳምንት ይሆንልን።